Foreign Service Institute, Amharic Basic Course, Unit 34, Basic Sentences, for Learning. እስቲ አልጋውን እንየው። ዘመናዊ የልጅ ልጅ። ይህ አልጋ አዲስና ዘመናዊ ከመሆኑም በላይ ለልጅ ልጅ የሚያልፍ ጠንካራ አልጋ ነው። ጥንካሬ፣ ምቹ፣ እንዲሁም ፍራሹ በጥንካሬው የታወቀና ምቹ ነው። አነጋገር፣ ስለ አልጋና ፍራሽ ጥንካሬ ባላውቅም እንዳነጋገሮ ጥሩ ይመስለኛል። እስቲ ስለ ዋጋው እንነጋገርበት። እንደሚመለከቱት ዋጋው 150 የኢትዮጵያ ብር ነው። 150 የኢትዮጵያ ብር ለአንድ አልጋ ውድ ነው። እርግጠኛውን ዋጋ ይንገሩኝና ልግዛው። ዕቃው በጣም ጥሩ ስለሆነ ውድ አይደለም። በእውነቱ ርካሽ ነው። ብልጭልጭ ማለት አቅም ምንም እንኳን ዕቃው ብልጭልጭ ቢልና ጥሩ መስሎ ቢታይም ለአንድ አልጋ 150 ብር መክፈል ከአቅሜ በላይ ነው። ተጐዳ፣ መጐዳት፣ ይጐዳል። በዋጋው የተጐዱ አይመስለኝም። የሆነው ሆኖ ደንበኞቼን ማስደሰት ስለምፈልግ በ140 ብር እሸጥልዎታለሁ። ኧረ መብዛት! ኧረ እባክዎ 140 ብር ይበዛብኛል። ለመሆኑ በስንት መግዛት ይፈልጋሉ? 130 ብር ይበቃዎታል። ጉዳት! ሆኖም በጣም ጉዳት ነው። ሆኖም የወደፊት ደንበኛዬ ስለሚሆኑ ባሉት ዋጋ እሸጥልዎታለሁ። እስቲ አልጋውን እንየው። ይህ አልጋ አዲስና ዘመናዊ ከመሆኑም በላይ ለልጅ ልጅ የሚያልፍ ጠንካራ አልጋ ነው። እንዲሁም ፍራሹ በጥንካሬው የታወቀና ምቹ ነው። ስለ አልጋና ፍራሽ ጥንካሬ ባላውቅም እንዳነጋገሮ ጥሩ ይመስለኛል። እስቲ ስለ ዋጋው እንነጋገርበት። እንደሚመለከቱት ዋጋው 150 የኢትዮጵያ ብር ነው። 150 የኢትዮጵያ ብር ለአንድ አልጋ ውድ ነው። እርግጠኛውን ዋጋ ይንገሩኝና ልግዛው። ዕቃው በጣም ጥሩ ስለሆነ ውድ አይደለም። በእውነቱ ርካሽ ነው። ምንም እንኳን ዕቃው ብልጭልጭ ቢልና ጥሩ መስሎ ቢታይም ለአንድ አልጋ 150 ብር መክፈል ከአቅሜ በላይ ነው። በዋጋው የተጐዱ አይመስለኝም። የሆነው ሆኖ ደንበኞቼን ማስደሰት ስለምፈልግ በ140 ብር እሸጥልዎታለሁ። ኧረ እባክዎ 140 ብር ይበዛብኛል። ለመሆኑ በስንት መግዛት ይፈልጋሉ? 130 ብር ይበቃዎታል። በጣም ጉዳት ነው። ሆኖም የወደፊት ደንበኛዬ ስለሚሆኑ ባሉት ዋጋ እሸጥልዎታለሁ። እስቲ አልጋውን እንየው። ይህ አልጋ አዲስና ዘመናዊ ከመሆኑም በላይ ለልጅ ልጅ የሚያልፍ ጠንካራ አልጋ ነው። እንዲሁም ፍራሹ በጥንካሬው የታወቀና ምቹ ነው። ስለ አልጋና ፍራሽ ጥንካሬ ባላውቅም እንዳነጋገሮ ጥሩ ይመስለኛል። እስቲ ስለ ዋጋው እንነጋገርበት። እንደሚመለከቱት ዋጋው 150 የኢትዮጵያ ብር ነው። 150 የኢትዮጵያ ብር ለአንድ አልጋ ውድ ነው። እርግጠኛውን ዋጋ ይንገሩኝና ልግዛው። ዕቃው በጣም ጥሩ ስለሆነ ውድ አይደለም። በእውነቱ ርካሽ ነው። ምንም እንኳን ዕቃው ብልጭልጭ ቢልና ጥሩ መስሎ ቢታይም ለአንድ አልጋ 150 ብር መክፈል ከአቅሜ በላይ ነው። በዋጋው የተጐዱ አይመስለኝም። የሆነው ሆኖ ደንበኞቼን ማስደሰት ስለምፈልግ በ140 ብር እሸጥልዎታለሁ። ኧረ እባክዎ 140 ብር ይበዛብኛል። ለመሆኑ በስንት መግዛት ይፈልጋሉ? 130 ብር ይበቃዎታል። በጣም ጉዳት ነው። ሆኖም የወደፊት ደንበኛዬ ስለሚሆኑ ባሉት ዋጋ እሸጥልዎታለሁ። እንግዶች ገንዘብ ለሰዎች ሰጣጡ? አዎን፣ ትንሽ ገንዘብ ሰጣጥተው ሄዱ። እዚህ እየዟዟርሁ እስክትመጡ ልጠብቃችሁ? በጣም ጥሩ ነው። ቡና ደጋግሞ ከጠጣ መተኛት ይችላል? ሊተኛ የሚችል አይመስለኝም። ዕቃቸውን ሆቴሉ አድርሰው የት ሄዱ? ወደ ሲኒማ ቤት ሄዱ። ለማ ጥሩነሽን እየጠራራ ስለ አባቷ ይጠይቃታል? አዎን፣ አንዳንዴ ይጠያይቃታል። ገንዘቡን ከፋፍሎ ለማን ሰጠው? ለሁለቱ ልጆቹ ሰጣቸው። ቤታቸውን ዘጋግተው የት የሄዱ ይመስልሃል? ምናልባት ወደ እናታቸው ቤት ይሄደው ይሆናል። መኪናቸውን ከፋፍተው ምን ይሠራሉ? ዕቃቸውን ያስገባሉ። ምሳችሁን በላልታችሁ ዋና ትሄዳላችሁ? አዎን፣ ምናልባት እንሄድ ይሆናል። መጽሐፉን ፈላልገህ አገኘኸው? አዎን፣ አገኘሁት። ገንዘብ ከተማሪዎች ወሳሰዱና ምን ገዙ? ዕቃዎች ገዙ። አስተማሪው ተማሪዎቹን ሲያመሰጋግን አብረህ ነበር? የለም፣ አብሬ አልነበርሁም። ገንዘብህን በመነዛዘር ለምን ትፈልጋለህ? ምንዛሪ በጣም ስለምፈልግ ነው። ወንድሞችህን አያይተህ ተመለስህ? አዎ፣ አያይቼ ተመለስኩ። ነገሩን ሰማምቶ የት ሄደ? ወደ መስሪያ ቤቱ ሄደ። እነ ከበደ የት ሄዱ? ምሳቸውም በላልተው ወጡ። ትንሽ ተራርተን ወደ ቤታችን መሄድ እንችላለን? አዎን፣ ትንሽ ተራርታችሁ መሄድ ትችላላችሁ። ሥራውን ጀማምረህ ለምን ተውከው? ጊዜ ስለሌለኝ ነው።
ሥራ መፈላለግ ከጀመርክ ስንት ጊዜ ሆነህ? 1 ሳምንት ሆኖኛል። ለማ ሁልጊዜ ይጠይቃችኋል? አንዳንዴ እየመጣጣ ይጠይቀናል። የገዛኋቸውን መኪናዎች አይተሃል? አዎ አይቻለሁ። ስለ ግብዣው ያመሰጋገኗችሁ ሰዎች ስም ማን ማን ይባላል? አቶ ለማና ወይዘሪት ጥሩነሽ ይባላሉ። ቡና ደጋግሞ የጠጣው ሰውዬ ወንድምዎ ነው? አዎን ወንድሜ ነው። ቡናህን ጠጣተህ የት ሄደህ ነበር? መኝታ ቤት ስልክ ደውል ነበር። ለልጆቹ ገንዘብ ሰጣቶ ወደ ሥራው ተመለሰ? አዎን ትናንትና ከሰዓት በኋላ ተመለሰ። ሁልጊዜ ገንዘብ ትበዳደራላችሁ? የለም አንበዳደርም። ለማና ባለቤቱ በጣም እንደሚመሰጋገኑ ታውቃለህ? የለም አላውቅም። አንተና ወንድምህ ትተማመናላችሁ? አዎን እንተማመናለን። እጃቸውን ተጣጥበው ምሳቸውን በሉ? አዎ ተጣጥበው በሉ። ዮሐንስና ጥሩነሽ ባልና ሚስት ለመሆን ይፈቃቀዳሉ? በእውነቱ አላውቅም። ጥሩነሽና እናቷ ቤተ ክርስቲያን ውስጥ ይፈላለጉ ነበር? አዎ ተፈላልገው ተገናኙ። ስለ ቤቱ ክራይ ዛሬ ትፈራረማለህ? አዎ እፈራረማለሁ። አስተማሪዎች በዓመት ስንት ጊዜ ይገባበዛሉ? 10 ጊዜ ያህል ይገባበዛሉ። አባትህና አንተ ነገሩን ተገላለጻችሁ? አዎ ተገላለጽን። ወደ አሜሪካ የምትሄድበትን ምክንያት ተጨዋወታችሁ? የለም ገና አልተጨዋወትንም። በስንት ሰዓት ለመገናኘት ተቀጣጠራችሁ? በ4 ሰዓት ገደማ ነው። ከባለቤትሽ ጋር ተገናኘሽ? አዎ ተገናኘሁ። ገንዘቡን መቼ ትከፋፈላላችሁ? ዛሬ ከሰዓት በኋላ እንከፋፈላለን። ለማና ዮሐንስ ተቀራርበው ይኖራሉ? የለም ተራርቀው ይኖራሉ። አንተና እህትህ ለምን ተራራቃችሁ? እኔ አዲስ ከተማ መኖር ስለፈለግሁ ነው። ጥሩነሽና ወንድሟ ለምን ተለያዩ? እሱ ወደ አሜሪካ ለመሄድ ስለፈለገ ነው። ለማና አባቱ በጣም ይመሳሰላሉ? አዎ በጣም ይመሳሰላሉ። የውጭ ጉዳይ ሚኒስትሩና የትምህርት ሚኒስትሩ ስለምን ተነጋገሩ? ስለ አዲስ አበባ ትምህርት ቤት ተነጋገሩ። አልማዝና ጥሩነሽ ተሰነባበቱ? አዎን ተሰነባበቱ። ጥሩነሽና ዮሐንስ ምን ተሰጣጡ? በጣም ጥሩ ልብስ ተሰጣጡ። አባተውና ሚኒስትሩ ተዋወቁ? የለም አልተዋወቁም። አንተና ወንድም ትጠራራላችሁ? አዎ እንጠራራለን። ለማና ዮሐንስ ምን ይሰጣጣሉ? ኮትና ከረባት ይሰጣጣሉ። ገንዘቡን ተመነዛዘራችሁ? አዎ ተመነዛዘርን። እነ ከበደ ብዙ ነገር ተሻሻጡ? አዎ ብዙ ተሻሽጠዋል። በሆቴል ውስጥ ምን ተገባበዛችሁ? ቡና ብቻ ነው። ተማሪዎች ራሳቸውን ተለጫጩ? የለም ገና ናቸው። ናራቲቭ ድርሰት ልጁ ከአባቱ ጋር ስለ ዓለም ፖለቲካ ተከራከረ። መከራከር ዮሐንስ ከከበደ በትምህርቱ ዝቅተኛ ነው። የእኔ መኪና ካንተ መኪና በዋጋ ያንሳል። ማነስ አቶ ዓለሙ እየዞረ በሱቁ ውስጥ ያሉትን አልጋዎች ሁሉ ከተመለከተ በኋላ አንደኛውን አልጋ ለመግዛት ፈለገ። ይህ አልጋ ጠንካራና ምቹ ከመሆኑም በላይ አዲስና ዘመናዊ ነበር። የአልጋው ዋጋ 150 ብር ስለነበረና ለአቶ ዓለሙ በጣም ውድ መስሎ ስለታየው በዚህ ዋጋ ለመግዛት አልፈለገም። በዋጋው ከአቶ አበበ ጋር ከተከራከሩ በኋላ አቶ ዓለሙ አልጋውን በ130 ብር ለመግዛት ፈለገ። ቤትም ቦታ የዕቃው አይነት ከዋጋው ጋር የተመሳሰለ ነው። ዕቃው በጣም ጥሩ ከሆነ ዋጋው በጣም ከፍ ያለ ይሆናል። ዕቃው ዝቅተኛ ከሆነ ዋጋው እንደዚሁ ያንሳል። አቶ ዓለሙ ለገዛው አልጋ 130 ብር የከፈለበት ምክንያቱ የአልጋው አይነት ጥሩ መሆኑን በማወቅ ነው። ጥያቄዎች አቶ ዓለሙ እየዞረ ምን ተመለከተ? አቶ ዓለሙ ምን ለመግዛት ፈለገ? ለምን አልጋውን ለመግዛት ፈለገ? የአልጋው ዋጋ ስንት ነበር? አቶ ዓለሙ ለአልጋው ስንት ከፈለ? አቶ አበበና አቶ ዓለሙ በዋጋው ተከራከሩ። የዕቃው አይነት ከዋጋው ጋር ይመሳሰላል። አቶ ዓለሙ ለአልጋው 130 ብር የከፈለበት ምክንያቱ ምንድን ነው? የቤት ዕቃ ለመግዛት ስትፈልግ ወዴት ትሄዳለህ? በቤትህ ውስጥ ብዙ አይነት የቤት ዕቃዎች አሉህ? This is the end of Unit